8000 ብር አስቀምጣችሁ ለ53 ቀን 42400 ነው ሆኖ እንደገና ደግሞ እዚህ ጋር ማወቅ አለባችሁ ነገር ነው ከሳለሪ ውጪ ከደሞዝ ውጪ ነው ከኮሚሽን ውጪ ነው። እንደገና ደግሞ ሌላ ሀሳብን ለመረዳት ይሄን ቪዲዮ እስከ መጨረሻ በደንብ ከአካውንት አከፋፈል ጀምሮ በሚሳት ማስወጣት እንደምትችሉ እንዴት ማስገባት እንዳለባችሁ መጀመሪያችሁ ትልቅ አንድ ሰው በተጋበዛችሁ 400 ብር የሚታገኙበት ቻንስ ይኖራል። በሁለተኛ ደግሞ 800 የምታገኙበት ቻንስ ይኖራል። ከዛ በለጠ ደግሞ 1200 ምናምን ያላችሁ መጨመር ትችላላችሁ ማለት ነው። መወሰነው ግን እኛ በጀመርነው ካፒታል ለሚወሰነው የተማረ ደግሞ የጋበዝነው ሰዎች ተጋብዘን የተጋበዘ ሰው በስራ መጅልስ ሲጀምር እና ብር አስገብቶ የራሱን ኮሚሽን ማግኘት ሲጀምር እኛ የምናገኘው መጠን እየጨመረ ይሄዳል ማለት ነው። ኮሚሽን ድረስ ያገኝ ደግሞ ያ መጠን የገባ ነው። ኦንላይን ስራ በጣም ጥሩ እንደምንና ካወቀን ተቀጣለ እንደገና በጣም ዲሪክቶችን ተቀጣለ የራሳችን ስራ መስራት እንችላለን ማለት ነው። በግሩፓችን ቼን መፍጠር ብዙ ማድረግ መስራት እንችላለን ማለት ነው። የካምፓኒ ስም C3AI ነው ማለት C3AI C stands for carbon ነው። ሰርች አድርጋችሁ ታያችሁ። ሶስት አይነት ወርድ የተያዘ ነው። ሜጀር የሚያደርግ ነው። አንድ ኤም ሜጀር የሚያደርግ ነው። ሁለት ኤም ደግሞ ሚቲጌት የሚያደርግ ነው። ሶስት ኤም ደግሞ ሞኔታይዝ የሚያደርግ ሶስት አይነት ስፔሊንጎችን የያዘ ማለት ነው። ምንድነው ኤአይ ወይም አርቲፊሻል የሰው ክህሎት አርቲፊሻል ኢንተለጀንስ የሰው አስተውሎት ጭምር ያለበት እንደሆነ ነው የሚያሳውቀው። እንደገና ይሄ ካምፓኒ መስጠኝ በአውሮፓ ተጋጣው ለሽጠኝ ላይ ነው። እንደገና ይሄ ስራ አሁን ኢትዮጵያ ውስጥ በብዛት እየተሰራ ይገኛል። ይሄ ስራ ኢትዮጵያ ውስጥ በብዛት እየተሰራ ይገኛል። ይሄ ስራ ደግሞ ለማግኘት ከየት አገኘ በማን አማካኝነት አገኘ ካላችሁ በጓደኞቼ ኢንቪቴሽን አማካኝ ነው። ይሄ ስለ ያገኘው እኔ መጀመሪያ ሳገኝ መጀመሪያ ነው ሲከፍት ዋትስአፕ ሊንክ ላከልኝ ሼር ጓደኛዬ አማካኝነት ለኔ ሼር ተደርጎልኝ ነበር። ሁለተኛው ሊንክ ስላክ በስልክ አካውንት መክፈት ነው። መጀመሪያው ለእናንተ የሚደረገው ደግሞ ዋትስአፕ መክፈት ነው። ዋትስአፕ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ ዋትስአፕ አማካኝነት እንዲከፈትላችሁ ከፈለጋችሁ ከዛ ዋትስአፕ አፕሊኬሽን ዳውንሎድ ካደረጋችሁ ደግሞ ሊንክ ስላክ በስልክ ቁጥር አካውንት መክፈት ያለባችሁ። አካውንት ስትከፍቱ በስልክ ቁጥር ነው። ስልክ ቁጥር ስክሪናችን እንደምትመለከቱት ደግሞ ስልክ ቁጥር ስትከፍቱ በፕላስ 251 የሚለው ሳይሆን እሱን ልፋችሁ 09 ብላችሁ ነው የምትጀምሩ። ስልክ ቁጥራችሁ እንዴት ሲጀምሩ መፈተሽ ያለባችሁ ነገር ምንድነው 09 ብላችሁ ነው መጀመሪያ ያለባችሁ ማለት ነው። ለፈለጉትን ሰርቨር ሪቻርጅ ማድረግ ይችላል። ይሄ ማለት የፈለጋችሁት ካፒታል መጀመር ይችላል። በፈለጋችሁት ካፒታል ጀምራችሁ መስራት እንደምትችሉ ነው የሚያሳይ። ሶሻል የፈለጉትን ሰርቨር ሪቻርጅ ማድረግ ነው ያለው። አራተኛ ላይ የሪቻርጅ ስክሪንሾት ለማናጀር ማሳወቅ። ለምሳሌ በእኔ አማካኝነት ተቆጥራችሁ ከሆነ ሊንኩን እናንተ ማናጀር መጀመሪያ ሼር ያደረገ ሰው ሲሉ ስራውን ያስተዋወቀ ሰው ሼር ባደረገው ልክ ለሱ ምን ማድረግ አለባችሁ? ሪቻርጅ ያደረጋችሁት ስቴሽን ይሄን ያክል ብር አስገብቻለሁ የሚለውን ስክሪንሾት ለማናጀሩ በዋትስአፕ አማካኝነት ስለሚላክ ስክሪንሾት አስገቡ። ለእናንተ እንዲላችሁ ይገሻትላል ስክሪንሾት ማስገባት አለባችሁ። አምስተኛ ደግሞ የእርሶ ኢንቪቴሽን ሊንክ ወይ ለማናጀር ሴል ማለት ለምሳሌ እኔ መጀመሪያ ከፍቼው ወዲያው እንደገባው መጀመሪያ ጓደኛ አስተዋወቀኝ። ካስተዋወቀኝ በኋላ ሊንክ ላከልኝ። በሱ ሊንክ አማካኝነት ከገባው በኋላ ተመዘገብ የመጀመሪያው ከዛ ቀጥሎ ደግሞ ከማናጀሩ በዋትስአፕ አፕሊኬሽን ሊንክ ሪኮርዲንግ በዛ ጆይን አድርገው ለማናጀሩ ኢንቪቴሽን ሊንክ የራሴን አካውንት ከፈተኩ በኋላ ስልክ አስገብቼ የማይረሳ ፓስወርድ አስቀምጬ ያ ፓስወርድ ካስቀመጥኩ በኋላ በፓስወርዱ አማካኝነት ኢንቫይት ማድረግ አለ። የመጀመሪያው ጓደኛዬ ሊያክልኝ ሊንኩ ሳይሆን ለሰው ሴት ማድረግ የራሴን ከፍቼ ከገባው በኋላ ሊንክ የምናል በኦርደር እናንተ ቪዲዮ ሳያችኋለሁ። ስፖንሰር እንዳተራችሁ ባለ ይሄን ቪዲዮ ለብቻ እየከፈትኩ እናንተ ሳያለው ከዛ እሱን ከፈታችሁ በኋላ ያ ሊንኩን ገብታችሁ ኢንቫይት ፍሬንድ የሚለውን የራሳችሁ ሊንክ እንደምታሳዩት ጓደኛ ለእናንተ ይላል ማለት ነው። የራሳችሁ ኮሚሽን በራሳችሁ ማካነት ስለሚያዝ ኢንቫይት የሚለው ነው ሊንክ ሸቼናችሁ ኮንፈር ጋርችሁ ምትሉት ማለት ነው። የእሱን ኢንቪቴሽን ሊንክ ለማናጀሩ መናት አለብኝ። ማናጀሩ ብቻ ሳይሆን እንደገና ደግሞ አዲስ ማስገባት ከፈለግነው ሰው ያችን ሊንክ ተቀብሎ መግባት አለበት ማለት ነው። 24 ሰዓት ሪሲቭ ማድረግ አለበት የገዙትን ሰርቨር ያም በስምህ ተገዛውበት አሁን በየቀኑ በ24 ሰዓት አሁን ከጠዋት 1 ሰዓት 2 ሰዓት እስከ 12 ሰዓት ባለ ጊዜ ውስጥ 56 ብር ዳውንሎድ አድርጋለሁ ማለት ነው። ይሄ ማለት ከ1 ሰዓት እስከ 12 ሰዓት ድረስ ብቻ ነው ዊዝድሮ ማድረግ የምንችለው ማለት ነው። ደግሞ እዛው ያለው ብር እኛ ወደ አካውንታችን ሪሲቭ ማድረግ ስንፈልግ በ24 ሰዓት ልዩነት ነው የምናወጣው ማለት ነው። ብር ማውጣት ወይም ዊዝድሮ ወደ አካውንታችን ዊዝድሮ ማድረግ ስንፈልግ የመጀመሪያው ቢት ማድረግ አለባችሁ። የራሳችሁ ስልክ ቁጥር አስገብታችሁ ከፈታችሁ ፓስወርዱን አስቀምጣችሁ ሁለተኛ ደግሞ ፓስወርድ የማይረሳ ፓስወርድ አስቀምጣችሁ ባለፈታችሁ ገባችሁ ጓደኞችን መጋበዝ ስትፈልጉ
የራሳችሁን ሊንክ ለማን ትልካላችሁ? ለጓደኞቻችሁ ትልካላችሁ። ሊንኩ አማካኝነት ወደ እናንተ ሲመጡ የእናንተ ቲም ሆኖ ይቆጠራሉ ማለት ነው። እሱም ባለፈ ደግሞ ብር ማውጣት ስትፈልጉ ዊዝድሮ ማድረግ ወይም ብር ወደ አካውንታችሁ ሊገባ ስትፈልጉ የራሳችሁን ስልክ ታስገባላችሁ። የባንካችሁን ንግድ ባንክ አካውንት ታስገባችሁ በኋላ የምታወጡበትን የእናንተን አካውንት በገናዘብ ልኩ ምን ያክል ብር ነው አካውንት ላይ ያለው ብላችሁ ያችን ብር ቼክ ካደረጋችሁ በኋላ እሱን ብር መጠን ቢያንስ ከመቶ ብር በታች ማውጣት ትችሉ። ከመቶ ብር በላይ ነው ማውጣት የምችለው። እሱን ደግሞ ማውጣት የምትችሉበት ሰዓት ከጠዋት 2 ሰዓት እስከ 12 ሰዓት ጊዜ ውስጥ ነው ማውጣት ዊዝድሮ ማድረግ የምትችሉ ወይም መስራት የለባችሁ ማለት ነው። በተጨማሪ ደግሞ ሌላ ምንድን ነው እናንተ ከፍታችሁ ከገባችሁ በኋላ ያ የመጀመሪያውን ብሩ እንዴት አድርጌ አስገባለሁ የምትሉ ከሆነ ዊዝድሮ የሚል እና ዲፖዚት የሚል አለው። ዲፖዚት ቦታ ላይ ስትገቡ የዲፖዚት ቦታ ላይ ስትገቡ የብር የምታስገቡበት አካውንት ይኖራል። እንደገና ደግሞ በማን ስም ነው የሚለው እሱን ክሊክ አድርጋችሁ ኮፒ አድርጉና ወደ ሲቢ ወይም ኮመርሻል ባንክ ኦፍ ኢትዮጵያ የሚለው የራሳችሁ አካውንት ላይ ገብታችሁ ያችን አካውንት ፔስት ስታደርጉ ማስገባት የፈለጋችሁን የብር መጠን ታስገባላችሁ። ከዛ ያ ብሩ ሴንት ተደረገ በኋላ ያችን ታፕደሱ ኤፍቲ የሚለው ኮፒ ታደርጉና አበታችሁ ሰርቨር ላይ ፔስት ታደርጋላችሁ። ኤፍቲ የሚለው ቦታ ስላለ ማለት ፔስት ስታደርጉ እንዳል ኮምፒውተር ታደረገ በኋላ ስክሪንሾት ታደርጋላችሁ። ስክሪንሾት ታደርጉና ብሩን ያስገባችሁ ስክሪንሾት ደግሞ ለማናጀራችሁ ለቅድም በተከፈታችሁ በዋትስአፕ አማካኝነት ያችን ስክሪንሾት ለማናጀሩ በዋትስአፕ ታስገባላችሁ። ሁለተኛ ደግሞ እናንተ ኢንቫይት ላደረገው ለእናንተ ጓደኛም ታስገባላችሁ ማለት ነው። እሱም አታስገቡ ከሆነ ሰርቨሩ ላይ ስለሚይዙ ገብታችሁ ስራ ስለማትችሉ ማለት እሱን አስገብታችሁ ትገቡና የእናንተ ብር ያቺ የመጀመሪያ የራሴ ፕላትፎርም ላይ ያ የብሩ መጠን ይመጣል ማለት ነው። እሱ ብር ከመጣ በኋላ እንደገና ዊዝድሮ መተት መሙላት አብደላ ያቻለው ሲመጣ ደግሞ የዊዝድሮዋል ሰዓት ከሰኞ እስከ ዓርብ ከ2 ሰዓት እስከ 12 ሰዓት መሆኑ መረዳት ያስፈልጋል ማለት ነው። ዊዝድሮ የምታደርጉት ቅዳሜና እሑድ ላይ ዊዝድሮ አይደረግም። ከሰኞ እስከ ዓርብ ባለ ጊዜ ውስጥ ሆኖ ተጨማሪ ደግሞ ከ2 ሰዓት እስከ 12 ሰዓት ጊዜ ውስጥ ይሆናል ማለት ነው። ዊዝድሮ የምታደርጉበት ሰዓት ማለት ነው። ይሄን ሁሉ ከተረዳችሁ በኋላ እንደገና የምትጠራጠሩ ከሆነ ይህ ፕላትፎርም ወይም ልክ ነው አይደለም የሚለው የምትጠራጠሩ ከሆነ ፕላትፎርም ትክክለኛ የሚሰራ እንደሆነ መጀመሪያ አላውቅም ነበር። መጀመሪያ ኢንቫይት ተደርጎልኝ በኢንቪቴሽን አማካኝነት ገባሁ። ገብቼ ቼክ አድርጌ የራስን ብር አስገብቼ መስራት ሲጀምር ነው እርግጠኛ ሆኜ ያመንኩት ማለት ነው። መጀመሪያ ብዙ ጊዜ እስካሞች ኦንላይን ስራ ላይ ያሉ ሁሉም ሰው ያውቃል። እስካሞች አሉ፣ የሚሸውዱ አሉ፣ ብር የሚበሉ እያሉ ጨክኜ የገባሁት ደግሞ ከመግባቴ በፊት ሊንኩ ሰርች አድርጌ ይቀርታል C3 AI ማለት ምንድን ነው የሚለውን በደንብ ሰርች አድርጌ ነክታችሁ ስትገቡ እንደዛ አይነት ሊንክ ነው ለእናንተ የሚያመጣላችሁ ማለት ነው። እንደዛ አይነት ሊንክ ለእናንተ ካመጣ በኋላ እዚህ ጋር መጻፍ ያለባችሁ ነገር ምንድነው? ስልክ ቁጥር ከ09 ጀምራችሁ መጻፍ ያለባችሁ ስልክ ቦታ አለች። አሁን እዚህ ጋር ስልክ ቦታውን እያያችሁ እዚህ ጋር መጻፈው ስልክ ቁጥር ከ09 ብላችሁ ነው መጀመር ያለባችሁ። ለምሳሌ ኢትዮጵያ እዚህ ጋር +251 የሚለውን እሱን መጠቀም የለባችሁም 09 ብላችሁ ነው መጀመር ያለባችሁ ማለት ነው። አለበዛ ስለማስገባ ማለት ነው ምንም አይነት VPN መጠቀም አያስፈልግም። VPN መጠቀም ለእናንተ አይመከርም፣ ምክንያቱም ሲስተሙ ስለማያስገባ ማለት ነው። እዚህ ጋር ደግሞ ፕሊስ ኢንተር ፓስወርድ የሚለውን አንድ የሆነች 2 ፊደል እና 2 ፊደል ምናምን አስገብታችሁ ከዛ ቀጥላችሁ 3 አይነት ቁጥሮች መጣት ትችላላችሁ ወይ 4 አይነት ማለት ነው። ምክንያቱም 6 ዲጂት ነው መሆን ያለበት። እዚህ ጋር የሆነ ፊደል ታስገቡና የሆነች ፊደል አስገብታችሁ ከዛ ቁጥሮችን እንደዚህ መጻፍ ትችላላችሁ ማለት ነው። እንደገና ደግሞ በተጨማሪ እዚህ ጋር ስታስገቡ ሁለት ቦታ ላይ ተመሳሳይ መሆን አለበት። ፓስወርዱ ስታስገቡ ሁለቱም ተመሳሳይ መሆን አለበት ማለት ነው። እዚህ ጋር ሜጋ ፕሊስ ኢንተር ፓስወርድ ከዛ ፕሊስ ኢንተር ዘ ፓስወርድ አጌን ሁለተኛ ዳግም አስገባ ነው የሚለው። እሱን ከጨረሳችሁ በኋላ ቀጥታ እዚህ ጋር ሬጂስተር ነው የምትሉት። እቺን ቦታ ሳትነኩ ሬጂስተር ብላችሁ ነው መግባት ያለባችሁ ማለት ነው። እንግዲህ እንደ ዳግም መልሼስ ልንገራችሁ 09 ብላችሁ እዚህ ጋር ተጀምራላችሁ። 09 ብላችሁ ከጀመራችሁ በኋላ እዚህ ጋር ፕሊስ ኢንተር ፓስወርድ የሚለው ቦታ ላይ ፓስወርድ ታስገባላችሁ። ሁለተኛ ላይ አሁን ፓስወርድ ታስገባላችሁ። ምክንያቱም እኔ ሎጊን አድርጌ ፓስወርድ ሎጊን አድርጌ መግባት ስለምፈልግ እቺን እዚህ ጋር ሎጊን የሚለውን ቦታ ነው ነክቼ መግባት፣ ምክንያቱም መጀመሪያ ስለከፈትኩ ማለት ነው። 09 ብላችሁ ጀምራችሁ 09 ብላችሁ የራሳችሁ ስልክ ታስገባላችሁ። 9 ብቻ ሳትጽፉ 0ን ጭምር ፓስወርዱን ደግሞ ሁለቱም ቦታ ላይ ተመሳሳይ ፓስወርድ ፊደል ጨምራችሁ 1-2 ፊደል ተጨምሩና 6 ዲጂት መሆን አለበት። ከዛ ሬጂስተር ብላችሁ ትገባላችሁ። ሬጂስተር ብላችሁ ከገባችሁ በኋላ እንደገና መልሳችሁ በሚል ከሆነ ሎጊን ታደርጉና እሱን መልሳችሁ ትገባላችሁ። እኔ መጀመሪያ ስለከፈትኩኝ ነው እንደዚህ ይሄን ያስገባው ማለት ነው።
እዚህ ጋር እንደ የምትመለከቱት እኔ ቅድም እንደተናገርኳችሁ ቪአይፒ 1 ብሎ ያስቀምጠው ቪአይፒ 1 ብሎ ያስቀምጠው። እዚህ ጋር ደግሞ ውዝሮ ያለ ያደረገ ሰው ነው እዚህ ጋር ያሳይ ያለው ማለት ነው። እዚህ ጋር ነክታችሁ ስትገቡ እንደ ከስር ስክሮል ስታደርጉ ብዙ ነገሮች ነው የሚያመጣላችሁ። እሱ ወታተሉ አሁን እዚህ ጋር ፕሮፋይል ቦታ ላይ ነክታችሁ እዚህ ላይ ሰው ምልክት እዚህ ኮንታክት ምልክት ያለችበት ቦታ ላይ ነክታችሁ ስንገባ ብዙ ነገር አማራጭ ያመጣል። አሁን እዚህ ጋር አሁን ያወረድኩትን ብር ነው እንደገና ጀምረ በ800 ብር ነው አሁን ገና ሁለተኛ ቀን ነው የጀመርኩት ማለት ነው። እንካም ዋሌት አሁን 68 ብር አስቀምጠዋል። እዚህ ጋር ደግሞ 168 ሪከርድ የተደረገውን ነው ያስቀመጠልኝ ያለው። እዚህ ጋር የመጀመሪያው ሪቻርጅ ያደረኩት ነው 800 ያደረገው። እዚህ ጋር ስትመጡ ደግሞ ምን ያሳያል? ቲም ማይ ቲም የሚል አለ፣ ኢንቪቴሽን ፍሬንድ፣ ባንክ ካርድ፣ ታስክ ሪዋርድ፣ ኩፖን፣ ሳላሪ፣ ትሬጀሪ፣ ቺስቲኒ፣ ላኪ ዊንዶው፣ ቼክኢን፣ ሪዲም ኮድ የሚል አለ። ሪዲም እዚህ ጋር ቼክኢን ብላችሁ ስትገቡ ለምሳሌ ቼክኢን ላይ ምንድነው ያለው? የዛሬውን ቼክኢን ስታደርጉ የዛሬውን የሆነ ብር ይሰጣል ማለት ነው። ቼክኢን ለምሳሌ እዚህ ጋር አሁን ቼክኢን ስላደረኩኝ ስንት ብር ሰጠኝ? 5 ብር ሰጠኝ ማለት ነው። ከዛ እሱ ላይ ከገባችሁ በኋላ ለመመለስ እቺ ምልክት ነው የምትነኩት ወደ ኋላ ለመመለስ ማለት ነው። ከዛ እሱን እንደዚህ ነክታችሁ ስትመለሱ እንደገና ምን አለ? ቼክኢን ሪዲም ኮድ የሚል አለ። ኮዶቹን ኢንቪት እንድትደረጉ የምታስገቡት ነው። ማይ ዲቫይስ የሚለው ስትነግሩ ደግሞ ማይ ዲቫይስ ውስጥ ምንድነው ያለው? ሪሲቭ እናደርግበት። ለምሳሌ አሁን ይሄ 3ኛ ቀን ስለሆነ ነው ያለው 1400 ነው መውሰድ ያለብኝ 800 ነው ያስቀመጥኩት። ከሳምንት ደሞዝ ውጪ ሳላሪ በሳምንት የሚሰጥ አለ። ኢንቫይት ስታደርጉ የሚሰጥ ራሱን የቻለ ብር አለ። እንደጋ ደግሞ ይሄ ለብቻ ምንድነው ሪሲቭ በየቀኑ የምናደርግበት 56 ብር ነው ሪሲቭ ያደረኩት። እንደገና ደግሞ 24 ሰዓት ሲደርስ እዚች ጋር እቺ ምልክት ትበራለች ማለት ነው። እቺ ሪሲቭ የምትል ጥቁር ያለችው ምልክት ትበራለች ማለት ነው። በኋላ ስትበራ ምን እናደርጋለን? ዳውንሎድ ያድርገ እሱን ብር ይቀበላል ማለት ነው። አሁን ወደ ኋላ ለመመለስ እዚህ ጋር እንደዚህ ነክቼ ወደ ኋላ ይመለሳለሁ ማለት ነው። እዚህ ጋር ምን አለ? ታስክ ሪዋርድ አለ። ሪዋርድ የሚያደርጉ ታስኮች አሉ። ቁጥር መስራት ትችላላችሁ። ሳላሪ እዚህ ጋር አለ። ራሱን የቻለ ሳላሪ ለብቻ የሚከፈል አሁን እኔ ሳላሪ ስላልጀመርኩኝ ነው። ሌቨል 2 ላይ ሲደርስ ነው 200 ከዛ 400 1000 ያለ ነው የሚሄደው። እዚህ ጋር እንደምትመለከቱት ሌቨል 2 ሌቨል 3 ያለ እስከ ሌቨል 7 ላይ ከደረስኩት 16000 ነው መሰለኝ። ሌቨል 2 ላይ ከደረስኩት 200 ነው። ይሄ ሌቨል ደግሞ በምን ይወሰናል ካላችሁ በጋበዛችሁት በሰው ልክ ነው የሚወሰነው ማለት ነው። በተጨማሪ ሌላም እንግዲህ ምንድነው ኢንቫይት ፍሬንድ የሚላል አሁን እዚህ ጋር ነው ኢንቫይት ፍሬንድ የሚላል። ኢንቫይት ፍሬንድ ለማለት የእናንተ ሊንክ ኮፒ ታደርጉና ነው ሌላ ሰው መጋበዝ የምትችሉት። እዚህ ጋር ያለችዋን ነገር ነክታችሁ ከስር ያለችዋን ኮፒ ሊንክ የሚለው ትስነው ኮፒ ሰክሰስፉል ይላል ማለት ነው። ይሄን ታደርጉና ፔስት አድርጋችሁ ለሰው ታስገባላችሁ። ሌላ ደግሞ ምንድነው ማይ ቲም የሚላል። ማይ ቲም ለምሳሌ እኔ ጋር ያሉ ሰዎች ስንት ናቸው የሚለውን በደንብ ቼክ ማድረግ ይችላል። እኔ ጋር ስንት ሰዎች አሉ? አሁን እዚህ ጋር የኔ ቲም ስንት ነው? 4 ቲም አለ ይላል። እዚህ ጋር 4 ቲሞች አሉ ብሏል። ብር አስቀምጠው ግን 4 ቲሞች አሉ። ሌላ በተጨማሪ ደግሞ አድሬስ ቼንጅ ፓስወርድ አለ። ላንጉዌጅ ስዊች አለ። ሩል ሴንተር ኪዩኤ ኮሽን ምናምን ዳውንሎድ አፕሊኬሽን ዳውንሎድ ማድረግ ስትፈልጉ ደግሞ ዳውንሎድ አፕ ሊንኩን ተቀብላችሁ ትገቡ አፕሊኬሽን ዳውንሎድ ማድረግ ማችን ነክታችሁ ማለት ትችላላችሁ። በተጨማሪ ደግሞ ሌላ ቦታ ላይ ከገባችሁ በኋላ በጣም እየቀለለ ነው የሚሄደው። ምንም አዲስ ነገር አይኖርም። እዚህ ጋር ደግሞ ዌብ ኤ ስትገዙ መግዛት ስትሉ 800 ነው 1400 ብር የምትወስዱት ለ5 ቀን 500 ከሆነ 5000 የምትወስዱት ለ50 ቀን የ8000 ብትገዙ የ52 ቀን ድረስ 16640 ብር ነው። 18000 ስትወስዱ ደግሞ 42400 ነው። 38000 ስትወስዱ ደግሞ 91800 ትወስዳላችሁ በ54 ቀን ማለት ነው። ብዙዎች እንደዚህ ያለ ይቀጥላሉ ማለት ነው። ወደኋላ አሁን ለመመለስ ቦታ አንተኖቹ ቼክ ለማድረግ ለምሳሌ ብዙ ማድረግ ቢፈልግና ወደ ቦታ ተመልሼ ቼክ ማድረግ ቢፈልግ ቼክ የሚል አለ። እንደገና ደግሞ ወደ ቦታው ልመለስና አካውንትን ቼክ ማድረግ ይችላል። ሪቻርጅ የሚል አለ። ሪቻርጅ ማለት የሪቻርጅ ቦታ ስለካላችሁ ሪቻርጅ አድርጋችሁ ስትገቡ እዚህ ጋር በስንት መጀመር ፈልጋለሁ። ለምሳሌ 2500 ብዬ ሪቻርጅ ከፍቼ እንደዚህ ብገባ ሪቻርጅ ቦታ ከፍቼ ስገባ ምን ያመጣል? ብር የሚገባበትን አካውንት ነው የሚልክልን። መጀመሪያ ከዋና ኤጀንቶቻችሁ ጋር ስለተዋወቃችሁ ምን ችግር የለውም። አሁን እዚህ ጋር ኪመምቱ ኦፕሬሽን የሚል አለ። አካውንቱ ለምሳሌ 2500 እቺን ኮፒ ታደርጋላችሁ። እቺን ኮፒ ቦታ ኮፒ ነክታችሁ እንደዚህ ነው ወደ አካውንታችሁ የምትሄዱ። ሄዳችሁ እሱን ኮመርሻል ባንክ ወይ ሲቢኢ የሚመከረው ሲቢኢ አካውንት ለእናንተ ትክክለኛ አካውንት መሆን አለበት፣ ፌክ መሆን አለበት ማረጋግጡ። ሁለተኛ ደግሞ ምንድነው ኤፍቲ የሚለው ቦታ ላይ መታችሁ ኤፍቲን ፔስት ነው የምታደርጉት ማለት ነው። ከዛ እንደገና ትመለሱና ታሳውቃላችሁ። ይሄን ዘግታችሁ ሳትወጡ አመታችሁ እዚች ጋር ነው ፔስት የምታደርጉት። ከዛ ሳቢን ትነካላችሁ። ሳቢን ሲታደርጉ በትክክል ይቀበላችኋል ማለት ነው። በተጨማሪ ደግሞ ሌላ ምንድነው ካላችሁ ወደ ኋላ ስትመለሱ
እዚህ ጋር የፈለጋችሁትን ብር መጠን ነው መጀመር ብትችሉት እሱ ችግር የለውም። መጀመሪያ ሲሉ ልክ ነው የሚወሰነው። ማየት የሚለው ሁሉ ነገር ቼክ ማድረግ ትችላላችሁ። ከዚህ የበለጠ ያልገባችሁ ነገር ካለ እንደገና ደግሞ መስራት እንፈልጋለን ካላችሁ ከስር ያለውን ሊንክ ነክታችሁ ቴሌግራም ትገቡና ከኔ ጋር ዲስከስ እናደርጋለን። እንደገና ደግሞ ያልገባችሁ ነገር ካለ ፌስቡክ ላይ መግባት ፈልጉ ፌስቡክ ፔጁንም ከስር አስቀምጥላችኋለሁ። ቴሌግራም ይሁን የፈለጋችሁ ቦታ እንደገና ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም እንደዚህ አይነት ነገሮችን በቀጥታ ስለሚለቀቅ ነው። ያላችሁ ሰላማችሁ ይብዛ። ወዳችኋለሁ። ቻው